ክልል በተጠንቀቅ የሚቃኘው አየር ኃይል ሰማዩ ንስር። የአንድ ሀገር ሉዓላዊነት በአስተማማኝ ሁኔታ ማስከበር ከሚያስችሉ ጉዳዮች ውስጥ ዘመኑ ያወጀው አየር ኃይል መገንባት ዋነኛ ተጠቃሽ ናቸው። አየር ኃይል የአንድ ሀገር የአየር ክልል በንቃት በተጠንቀቅ ከማንኛውም ጥቃት የመጠበቅ ኃላፊነት አለበት። ጥቃት የሚፈጽም ከሆነም አስፈላጊውን አጸፋዊ እርምጃ መውሰድ ጥቃቱን ይቀለብሳል፣ ፈጥኖም በአነስተኛ ክሳራ ያጠናቅቃል። ለዚህ ደግሞ ዘመኑን ያወጃ እና ዓለም የደረሰችበትን ወታደራዊ ቴክኖሎጂ የታጠቀ አየር ኃይል መገንባት አስፈላጊ ነው። የመደመር መንግስት ነባራዊ ሁኔታውን ያገናዘበና በሁለንተናዊ አቅሙ የጎለበተ ዘመናዊ አየር ኃይል ከመገንባት አንጻር ያከናወናቸው ስራዎች አበረታች ናቸው። በዚህ አየር ኃይል የቴክኖሎጂ ሽግግር ማጠናከር ቀጠናዊ ሰላም ከማስከበር ባለፈ አህጉራዊ ተወዳዳሪ እንደሆነ በቁርጠኝነት እየተሰራም ይገኛል። በተለይም የዘመኑን ውጊያ ስልት አጥኖ የሚረዳ የሰለጠነ የሰው ኃይል እንዲሁም ውጊያ መጨራሽ የሆኑ ሰው አልባ አውሮፕላኖችን፣ ሌሎች ተዋጊ ጀቶችን መጠቀም ላይ ትኩረት ተደርጓል። ለአብነት ጠቅላይ ሚኒስትር አብይ አህመድ ዶክተር ከዓመታት በፊት የመረቁ የሲቪላን ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖች የሚያመርተው ሳይክዊን ኤሮኒስቲክ ኢንዱስትሪ መጥቀስ ይቻላል። ጠቅላይ ሚኒስትር በዚህ ወቅት ከጥቂት ዓመታት በፊት በአገር ውስጥ ድሮን ለማምረት ማሰብ የማይታሰብ ጉዳይ ነበር ሲሉም መግለጻቸውም ይታወሳል። በእርግጥ ዘርፈ ብዙ ችሎታ ያላቸው ሰው አልባ አውሮፕላኖች በራስ አቅም በሀገር ውስጥ ባለሙያዎች ዲዛይን አድርጎ የሚመረት አቅም መፍጠር ለኢትዮጵያ ትልቅ የታሪክ እጥፈት ነው። ቴክኖሎጂው የጠላት እንቅስቃሴዎችን በቅጽበት ከመከታተል ጥናት ለማድረግና ፈጣን ምላሽ ለመስጠት ከፍተኛ አስተዋጽኦ ያበረክታል። መሰል አቅምን ይበልጥ ማጠናከር አየር ኃይል ዘመኑን ያወጀው ቴክኖሎጂን ለመታጠቅ የጀመረውን ጥራት ይበልጥ ለማሳለጥ ከፍተኛ ሚና አለው። በተለይ የዘመኑን ቴክኖሎጂ የሚረዳ ሰው ሀብት፣ ዘመናዊ ትጥቆችንና የውጊያ መሰረት ልማት ለማሟላት ከፍተኛ አስተዋጽኦ ይኖራል። አየር ኃይል ጥቃት የሚፈጸም ከሆነ ጥቃቱን በአጭር ጊዜ ለመቀላበስና በትንሽ ኪሳራ ለመጨረስ ከሚያስችሉ ባለፈ ግጭትን የማስቀረት አቅሙ ከፍተኛ ነው። የቀጠናና የጸጥታ ሁኔታ በየጊዜ በፍጥነት የሚለዋወጥበት ሁኔታ እንዲሁም ግጭትን በሚፈልጉ ተዋናይ ፊት ግጭትን ለማስቀረት የሚችል አቅም መፍጠር ደግሞ ጊዜ የሚሰጠው ጉዳይ አይደለም። የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንደሚሉት አሁን ላይ የኢትዮጵያ አየር ኃይል የአገሪቱ አየር ክልል ከማንኛውም ጥቃት መጠበቅና መከላከል የሚያስችል ቁመና ላይ ይገኛል። አየር ኃይል አዳዲስ ቴክኖሎጂ በማፍለቅ የሰለጠነ የሰው ኃይል በማፍራት በ2022 ዓ.ም ከአፍሪካ ቀዳሚ የአየር ኃይል ለመሆኑ በቁርጠኝነት እየሰራ ይገኛል። ለዚህም የለውጡ መንግስት የአየር ኃይል አባላት ለፖለቲካ ከብሔር አስተሳሰብ እንዲወጡ በማድረግ ኢትዮጵያ መልክ እንዲኖራቸውም አድርገዋል። ከዚህ ባለፈም ሰራዊቱ በየቀኑ የመሳሪያ የአካልና የእውቀት ፍተሻ በማድረግ የተሟላ ስነ ልቦና ተላብሶ ሀገሩን እንዲጠብቁ እየተሰራ ነው። በሌላ በኩል አየር ኃይል ቴክኖሎጂ ሽግግሩን ለዘላቂነት ለማስቀጠል ከሀገር ውስጥ ዩኒቨርሲቲዎችና ዓለም አቀፍ አጋሮች ጋር በመተባበር በአቪዬሽን በኤሮስፔስ ምህንድስናና በዘመናዊ ኮሚኒኬሽን ላይ እየሰራም ይገኛል። የኢትዮጵያ ሰማይ ከማንኛውም ያልተፈቀደ እንቅስቃሴ ለመጠበቅና ሉዓላዊነት ደህንነቷን በአስተማማኝ ሁኔታ ለማረጋገጥ ዘመናዊ የራዳርና የዲጂታል ኮሚኒኬሽን ስርዓቶች ተዘርግተው 24 ሰዓት በንቃት እየተቆጣጠሩ ነው። እንደሚታወቀው ጦርነቱ በየትኛውም ሁኔታ ሊያጋጥምና ሀገር ሊያፈርስ ይችላል። ይህንን ለማስቀረት እንዲሁም ከተጀመረ አሳጥሮ ለመጨረስ ደግሞ አስተማማኝ ዝግጅት ማድረግ ያስፈልጋል። ስለሆነም የጠላትን እንቅስቃሴ አስቀድሞ በማወቅ ለማክሸፍና ለመመከት ጊዜና ነባራዊ ሁኔታውን የሚመጥን አየር ኃይል መገንባት ስራ አጠናክሮ መቀጠል ይገባል። መረጃ ፋና ብሮድካስት ነው። ለዛሬ የያዝናቸው የሳሚ ዴይሊ ድምጽ ይህ ይመስል ነበር። በያላችሁበት ሰላም ሁኑ እያልን ቀጣይ ቪዲዮዎች እንዳያመልጣችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ አሳሰበን። መልካም ጊዜ